እንደው ለጉድ እንደው ለጉድ እንደው ለጉድ። ሰላም ውዶቼ፣ እንዴት ናችሁ? እንዴት ከረማችሁ? እንዴት ሰነበታችሁ? እግዚአብሔር ይመስገን ደህና ነኝ። እንደው በዚህ ምሽት ተነስቼ ዩቱብ ናፍቆታልና በሽታውም እንደነበረ ሆኖ ትንሽ ቪዲዮ ብሰራ ምን ይሆናል አልኩና ራሴን አጠነካክሬ መጣሁላችሁ እላችኋለሁ። እንዴት ናችሁ? ሁሉ ሰላም? እኔ ደህና ነኝ፣ እግዚአብሔር ይመስገን። ምንም አልልም፣ ተሽሎኛል። በውስጥ ለምትጠይቁኝ ሁሉ እግዚአብሔር በመልካም ይመልስላችሁ። አሁን ተሽሎኛል እላችኋለሁ። እግዚአብሔር ይመስገን። ፊቴን ግን ማየት አያስፈልግም። ለዛ ነው ቪዲዮ ካሜራ እንደዛ አድርጌ የምቀዳላችሁ። በጣም አጥቁሮኛል። ይሄ ጉንፋን ሳይሆን ኮሮና ነው እንጂ ጉንፋን ነው አይባልም፣ አያስብልም። እና ቤታዬ ደግሞ ይሄንን ይመስላል። እስቲ ጉዱን ሊያው ብዬ ነው ዛሬ በዚህን ሰዓት የመጣሁኝ። እግዚአብሔር ይቅር ይበለኝ። ሰው መጽሐፍ ቅዱስ አንብቦ ይተኛል እንጂ ሰው እንደዚህ ይሆናል። እና በጣም ስላመመኝ ነው የጠፋው ከዩቱብ። ከቀደሙ ስቀዳ ቆየው ግን አልተሳካልኝም። ቪዲዮ ሳረግ ቆይቼ አልተሳካም እላችኋለሁ። በዚህ መጣሁኝ። እኔ የምላችሁ ነገር ቢኖር አሁን ተሽሎኛል እና ከዚህ በኋላ በሰፊው እናወራበታለን። ዩቱብም ሞኔ ሊሆንልኝ ነው። ደስ ብሎኛል። ከ1000 አልፎልኛል እና እናንተም ገብታችሁ ቪዲዮን እየከፈታችሁ አዳምጡ ትላችኋለሁ። ስለ ድምጼ ይቅርታ፣ ያው ጉንፋን በሽተኛ ስለሆንኩኝ ነው። በዚህ ሳምንት ደግሞ ተሽሎኝ ሁሉን ነገር አገግሜ እመጣለሁ። በደህና ደህና ቪዲዮ እንገናኛለን። በጥሩ ጥሩ ስራ እንታያያለን። እስከዛውን ሰብስክራይብ እያረጋችሁ በውስጡም የጠፋሽ ብላችሁ ለምትጠይቁኝ እግዚአብሔር ይመስገን አለሁኝ። ያው ትንሽ ስላመመኝ ነው እንዳልኳችሁ፣ ጉንፋን ይዞ እያንፈራፈረኝ ነው። ጉንፋን ሲባል ዝም ብሎ ጉንፋን አይደለም። ይሄ ኮሮና በሉት በቃ። ይኸው ሙቀ ይቀረኝ፣ ሾርባ ይቀረኝ ነገር የለም። ግን መነሳት አልቻልኩም። በቃ መነሳት የሚባል ነገር የለም። በጣም ደከመኝ፣ በጣም አመመኝ፣ በጣም ከበደኝ። እውነት እግዚአብሔር አያምጣባችሁ በሰው ሀገር በሽታ እንደዚህ ድክም የሚያደርግ። በእውነት በጣም ነው የደከመኝ፣ በጣም ነው ያቃተኝ። መነሳት አቃተኝ። ሰው ቤት መተኛት አይቻልም። የግድ ተነስቼ መንቀሳቀስ ነው ያለብኝ። ግን እኔ በጣም አቃተኝ። በእውነት በጣም ነው የደከመኝ አላችኋለሁ። ግን እግዚአብሔር ይመስገን ዛሬ ደህና ነኝ። ለውጥ አለው። ድምጼ ገና ነው፣ ግን ስለ በሽታዬ ትንሽ ለውጥ አለው። ስሙ የተመሰገነ ይሁን አላችኋለሁ። እንደው እንደ ምናምንቴ ደግሞ መጥቶ እኔም ብቻ ከቤት ውስጥ እኔም ብቻ አሳምሞኝ እኔም ብቻ ለብቻ አድርጎ በቃ ከሰው አልቀላቀል፣ ምንም አልናገር። ጉድ አረገኝ። እውነት እግዚአብሔር ይመስገን። ብቻ እግዚአብሔር ስሙ የተመሰገነ ይሁን፣ ስሙ የተመሰገነ ይሁን። ድኛለሁ እላችኋለሁ። ነገ ደግሞ ምርጥ ቡና ገዝታልኛለች። እሱን እያፈላሁ ቡናችንን እየጠጣን እንገናኛለን፣ እናወራለን፣ አንዳንድ ነገሮችን እንገናኛለን እላችኋለሁ። አሁን እኮ እውነቴ ድምጽ እኮ ላይ ዩቱብ አይሆንም። ብቻ ይቅርታ ነው። ሶሪ ዩቱብ፣ ሶሪ ማድረግ አልችልም። ድምጽ እምቢ ብሎኛል። ቢኮዝ ጉንፋን ነው። ምንም ማድረግ አልችልም። እንደምንም ብላችሁ አዳምጡት። የበለጠ በምሕረቱ እንዲጎበኘኝ ጸልዩልኝ። እግዚአብሔር ይስጥልን። ለጠየቃችሁኝ እላችኋለሁ እመጣለሁ። ሰሞኑን ብቅ ብቅ እላለሁ። ብቅ ብቅ ማለት ግድ ነው።
ሾርባዬንም ጠጣው፣ ውሃዬንም ከለስኩበት። የመድኃኒት መዓት እግዚአብሔር ያምጣባችሁ፣ ከክፉ ሁሉ ይሰውራችሁ፣ ጠያቂ ያሳጣችሁ፣ እግዚአብሔር ይጠብቃችሁ። ጤናችንን አይንሳን መድኃኒዓለም፣ እሱ ይጠብቀን፣ በደሙ ይሸፍነን። እንደውም በስደት ላይ ያለን ልጆች እሱ ይጠብቀን። መልአኩ ቅዱስ ገብርኤል የዓመተ ሰው ይበለን፣ እሱ ይጠብቀን፣ እሱ የዓመተ ሰው ይበለን። በዛሬ አመት እንኳን እጅ አንግሻለሁ። የዛሬ 3 አመትም ሀገሬ ሆኜ አንግሻለሁ። የኔ ጌታ አንተ ታውቅልኛለህ። እና ውዶቼ አመሰግናለሁ።